ሰላም እንዴት ናችሁ? ኤስቢ ዶሚክስ ፋሚሊ ዛሬ ደግሞ እዚህኛው ባስመረጥናችሁ መሰረት ቀጣይ ምን ይሰራላችሁ ባልነው መሰረት ኬሚስትሪ መርጣችኋል። ወቅቱ አሁን የሞዴል ኤግዛም ወቅት እንደመሆኑ የ2017 ፈርስት ሴሚስተር ሞዴል ኤግዛም እዚህ ቪዲዮ ላይ የምንሰራ ይሆናል። 80ውን ጥያቄ በአንድ ቪዲዮ ማጠቃለል ይቻላል፣ ግን አሰልችና ቦሪንግ ነገር ነው የሚሆነው። 80ውን ከፋፍለን በፓርቲ የምናቀርባላችሁ ይሆናል። ዛሬ የምናየው ከ80ው ጥያቄ 20ውን ጥያቄ የምናየው ይሆናል። ራሳችሁን ትፈትሹበት አላችሁ፣ ምክንያቱም ሞዴል ማለት የማትሪክ ኤግዛም ሪፕሬዘንታቲቭ ነው። ያ ነው ዘሜን ፖይንቱ ነው። የተወሰኑ ጥያቄዎችን አብረን እንሰራለን። አይ ሆፕ ቪዲዮን ትወዱታላችሁ ብዬ ተስፋ አደርጋለሁ። Without further ado, let's dive in. The first question said, which field of chemistry is study about qualitative identification and quantitative determination aspects of matter? A. Physical chemistry, B. Geochemistry, C. Analytical chemistry, D. Biochemistry. ጥያቄያችን የሚለው ያው ግሬድ 9 ዩኒት 1 ላይ ታገኙታላችሁ፣ ስለ ፊልዶች ማለት ነው። ኬሚስትሪ ከሌሎች ፊልዶች ጋር እንዴት ሪሌት እንደሚያደርግ ምናምን እና አሁን ደግሞ ከዛ ፊልድ አንዱ ስለ ማተሮች ዲተርማይን የሚያደርገው ወይም ደግሞ አይደንቲፋይ የሚያደርገው የትኛው ስተዲ ፊልድ ነው የሚለን። መጀመሪያ መልሳችን ከመመለሳችን በፊት እያንዳንዱን ብሬክዳውን እናድርግ። ኤ ጋር በምንመጣበት ጊዜ ፊዚካል ኬሚስትሪ is study about energy, reaction rate, equilibrium, thermodynamics and quantum chemistry የመሳሰሉትን ያጠናል። ይሄ በዋነኝነት ሪሌትድ የሆነው ፊዚክስ እና ኬሚስትሪ ነው። ይህም ደግሞ ነገሮች እንዴት ፋስት ሆነው ይካሄዳሉ የሚለውን ነገር፣ ለምሳሌ how fast does a reaction occur፣ ሪያክሽን በምን ያህል ፍጥነት ነው ኦከር የሚደረገው፣ ወይም ደግሞ how much energy is involved፣ እዛ ሪያክሽን ውስጥ ምን ያህል ኤነርጂ ኢንቮልቭ አድርጓል የሚለውን ሜጀር ያደርግልናል። ይሄ ከአይደንቲፊኬሽን እና ከሜጀሪንግ ጋር አይገናኝም ማለት ነው። ሌላኛው ጂኦኬሚስትሪ ነው። ጂኦኬሚስትሪ ስተዲ የሚያደርገው ስለ ኬሚካል ኮምፖዚሽን ኦን ኤርዝ ነው። መሬት ላይ ስላሉ ኬሚካል ኮምፖዚሽኖች ያጠናልናል። ለምሳሌ ስለ ሮክ፣ ሚኒራል፣ ሶይል ኤንድ ናቹራል ፕሮሰስ ማለት ነው። ይሄኛው በዋነኝነት የሚመልስልን ጥያቄ ዋት ኤሌመንት አር ፋውንድ ኢን ሮክስ፣ በድንጋይ ውስጥ ምን አይነት ኤሌመንቶች ናቸው የሚገኙት የሚለውን ነገር አንሰር ያደርግልናል ወይም ይመልስልናል። ሲም በምናይበት ጊዜ ደግሞ አናላይቲካል ኬሚስትሪ ነው። አናላይቲካል ኬሚስትሪ የምንለው ኮንሰርን ዊዝ ዋት ሰብስታንስ ኢዝ ኤንድ ሃው ማች ኦን ኢትስ ፕሬዘንት፣ ያ ማለት እዛ ሰብስታንስ ውስጥ ምን አለ፣ ምን አይነት ሰብስታንስ አለ፣ እንዲሁም ደግሞ ምን ያህል ነው። ያ ማለት ኳሊቴቲቭ እና ኳንቲቴቲቭ። ኳሊቴቲቭ ካልን ዋት ኢዝ ፕሬዘንት ምንድን ነው እዛ ውስጥ የሚገኘው ነው። ኳንቲቴቲቭ ካልን ግን አማውንት ነው፣ ምን ያህል መጠን ነው የሚገኘው የሚለው ማለት ነው። ስለዚህ ይሄ በብዛት የምንጠቀመው ላይክ ለታይትሬሽን፣ ለስፔክትሮስኮፒ ምናምን ነው የምንጠቀመው። ይሄኛው ከጥያቄያችን ኤግዛክትሊ ማች ያደርጋል ማለት አይደንቲፋይ ያደርጋል ኳንቲቴቲቭ፣ እንዲሁም ደግሞ ዲተርማይን ያደርጋል ምን እንደሆነ። አናሊቲካል ኬሚስትሪ ይገልጽልናል ዴፊኒሽናችንን። ዲ በምናይበት ጊዜ ደግሞ ባዮኬሚስትሪ ነው። ባዮኬሚስትሪ የምንለው ኬሚካል ፕሮሰስ ኢንቮልቪንግ ሊቪንግ ኦርጋኒዝምስ፣ በሊቪንግ ኦርጋኒዝምስ ያሉን ኬሚካል ፕሮሰሶች የሚያጠናልን ነው። ይሄ ደግሞ በዋነኝነት ፎከስድ የሚያደርገው ኤንዛይሞች ላይ፣ ፕሮቲንስ፣ ዲኤንኤ እንዲሁም ሜታቦሊዝም ሪያክሽን የሚለው ላይ እዛ ላይ ሞር ፎከስድ ያደርጋል። እንዲሁም ደግሞ ሃው ዱ ኤንዛይም ወርክ፣ ኤንዛይሞች እንዴት ነው የሚሰሩት የሚለውንም ነገር ይመልስልናል ማለት ነው። ስለዚህ ለጥያቄያችን መልሱ የሚሆነው በትክክል የሚገልጸው አናሊቲካል ኬሚስትሪ ነው። አናሊቲካል ኬሚስትሪን ስናስብ ኳሊቴቲቭ እና ኳንቲታቲቭ አለ። ኳሊቴቲቭ ካልን ዋት ኢዝ ኢት፣ እዛ ውስጥ ምን አለ እያልን ነው።
ኳንቲቴቲቭ ካለ ደግሞ ሃው ማች ኢዝ ኢት ምን ያህል አማውንት እዛ ውስጥ አለ የሚለውን ዲተርማይን ያደርግልናል። ሶ ፋይናል አንሰራችን ሲ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንሄድ which one of the following is not the idea of early Greek philosopher about atomic theory? A. All matter is composed of atoms which are bits of matter too much small to be seen. B. There is a void which is an empty space between atoms. C. Atoms are completely solid. D. Atoms are different with internal structure. ጥያቄያችን የሚለው ከኤርሊ ግሪክ ፊሎሶፈርስ ትክክል ያልሆነው ስለ እነሱ አይዲያ ማለት ነው ትክክል ያልሆነው የትኛው ነው የሚለው። ሶ ኤርሊ ግሪክ ፊሎሶፈርስ የምንላቸው ስለ አተም መጀመሪያ ያጠኑ ናቸው አይደለ? አተም ምንድን ነው የሚለውን ነገር እነ ዲሞክራተስ እና አሪስቶትል አተም እንዲያውም አተሙስ ብለውት ነበር አይደለ? ስለዚህ ስለ እነሱ አይዲያ ትክክል ያልሆነው የትኛው ነው ነው የሚለን። እያንዳንዱን በምናይበት ጊዜ ኤ ኦል ማተር ኢዝ ኮምፖዝድ ኦፍ አተም ዊች አር ቤትስ ኦፍ ማተር ቱ ስሞል ቱ ቢ ሲን አይደለ? ይህ አይዲያ ልክ ነው። ምክንያቱም ምን ብለው ነበረ የሚያስቡት የነበረው አተሞች ለአይን ለመታየት በጣም ትንሽ ናቸው ይሉ ነበረ። ሶ ኤ ልክ ነው። ቢን በምናይበት ጊዜ there is a void which is an empty space between atoms በአተሞች መካከል ቮይድ አለ ወይም ደግሞ ኤምፕቲ ስፔስ አለ ይል ነበረ። ስለዚህ ይሄ ደግሞ አተሞች ሙቭ እንዲያደርጉ አለው ያደርጋል። ሶ ይሄም አይዲያ ልክ ነው። ምክንያቱም በአተሞች መካከል ያለውን ስፔስ ያ ማለት ክፍተት እንዳለ ያሳያል። ሶ በእነሱ አይዲያ መሰረት ልክ ነው። እነሱ እሴት አድርገውት ነበረ። ሲን በምናይበት ጊዜ አተምስ አር ኮምፕሊትሊ ሶሊድ ነው የሚለው። ሶ ይሄም ትክክል ነው። ምክንያቱም አተምስ እነሱ ያምኑ የነበረው አተምስ ዌር ብሊቭድ ቱ ቢ ሶሊድ ናቸው፣ ኢንዲቪዚብል ናቸው፣ ኢንደስትራክቲብል ናቸው ብሎ ነበር የሚያምኑት። ያ ማለት ሶሊድ ከሆኑ ጠጣር ናቸው እና ደግሞ ኢንዲቪዚብል ናቸው፣ መከፋፈል አይችሉም ወደ ስሞል ፓርቲክል። አት ዘ ሴም ታይም ደግሞ ኢንደስትራክቲብል ናቸው የሚለውን ገልጸዋል። ስለዚህ ያ ማለት ውስጣቸው ምንም አይነት ፓርት የለም ብለው ያምኑ ነበረ። ዲን በምናይበት ጊዜ ደግሞ አተምስ አር ዲፍረንት ዊዝ ኢንተርናል ስትራክቸር መልሳችን ዲ ነው የሚሆነው። እንዴት ብትሉ ምክንያቱም እነሱ ሶሊድ ነው ኢንዲቪዚብል ነው ብለዋል አይደለ አተም። ይሄ ደግሞ አተምስ አር ዲፍረንት ዊዝ ኢንተርናል ስትራክቸር ካልን ምን ነው እያጠቃልን ያለ ነው? እነ ፕሮቶን፣ ኒውትሮን እንዲሁም ደግሞ ኤሌክትሮን እነዚህ ሰባቶሚክ ፓርቲክሎችን ያካትታል ማለት ነው። ሶ እነሱ ደግሞ ጭራሽ ኢንዲቪዚብል ነው ወደ ስሞል ፓርቲክል አይቆራረጥም ብሎ ነበረ ሊደመደሙ። ሶ እዚህ ላይ ግን በሞደርን አቶሚክ ቲዮሪ ነበረ ይሄ ነገር ዲስከቨሪ የተደረገው። ሶ መልሳችን ጂ ነው የሚሆነው በኤርሊ ግሪክ ፊሎሶፈሮች ማለት ነው። ሶስተኛው which of the following is a drawback of the early Greek philosophers about atoms? ስለ አቶሙስ ድሮባካቸው ወይም ደግሞ ሊሚቴሽናቸው እነዚህ ፊሎሶፈሮች ምን ነበረ ነው የሚለን። ኤ they understand the nature of the world through experiment ወርልድን አንደርስታንድ ያደርጓት የነበረው through experiment ነው ይላል። አይደለም። ምክንያቱም through thought ነው በንግግር ብቻ ነበረ። ምንም አይነት ያምኩ ምንም አይነት ኤቪደንስ ማሳየት ባለመቻላቸው ብዙ ሪጀክሽኖችም አጋጥሟቸው ነበር አይደለም። ሶ ኤ አይሆንም። ቢን በምናይበት ጊዜ they believed all thought in action they believed all thought in action በአክሽናቸው ያዩን ላይክ በአክሽን ብቻ በአክሽን ዲፔንድ አይሆኑም ነበር። ያወራሉ ግን ያወሩትን ነገር ኤክስፐሪመንት ሰርተው አያሳዩም ነበር። ስለዚህ አክሽን የሚለው ነገር እዚህ ጋር ያፈርስብናል። they believed all thought በንግግር ብቻ ያምናሉ ልክ ነው። ግን ኤንድ አክሽን ስለሚል አክሽን ደግሞ እዚህ ጋር ምንም አይነት ኤክስፐሪመንት ስላላሳዩ እሱ ያፈርስብናል። ሶ ቢም አይሆንም። ሲ they understand the nature of the world through reason and logic እነሱ ወርልድን አንደርስታንድ ያደረጉበት የነበረው በሎጂክ እና በሪዝን ነበረ። ዲ they are not missed or rejected a lot of discoveries that they could have ብዙ ዲስከቨሪዎችን ማድረግ ሲችሉ ነገር ግን ምንም አይነት ኤክስፐሪመንት ባለማሳየታቸው ብቻ ሪጀክት አልተደረጉም ወይም ደግሞ ሚስድ አልተደረጉም ነው የሚለው።
ሚስት ተደርገዋል። ኖት የሚለው ነገር ቢጠፋ ልክ ይሆን ነበረ። ሶ እዚህ ዲም አይሆንም። ስለዚህ መልሳችን የሚሆነው ሲ ነው። ሊሚቴሽናቸው የነበረው they understand the nature of the world through reason and logic በሎጂክ እና በሪዝን ብቻ አንደርስታንድ በማድረጋቸው ነበረ ድሮባካቸው ወይም ሊሚቴሽናቸው። ሶ የመጨረሻ መልሳችን የሚሆነው ሲ ይሆናል ማለት ነው። አራተኛው by what experiment Robert Milkan was identified the charge of electron ምን አይነት ኤክስፐሪመንት ተጠቅሞ ነው ሮበርት ሚልካን የኤሌክትሮንን ቻርጅ ያገኘው ነው የሚለው። ኤ አኖድ ሬይ ኤክስፐሪመንት፣ ቢ ካቶድ ሬይ ቲዩብ ኤክስፐሪመንት፣ ሲ ኦይል ድሮፕ ኤክስፐሪመንት፣ ዲ ጎልድ ፎይል ኤክስፐሪመንት። ኤን በምናይበት ጊዜ አኖድ ሬይ ኤክስፐሪመንት ነው። አኖድ ሬይ ኤክስፐሪመንት ምንም ነገር ለማድረግ አልተጠቀሙበትም። ቢ ካቶድ ሬይ ቲዩብ ኤክስፐሪመንት፣ ይሄ ኤክስፐሪመንት ደግሞ ኤሌክትሮንን ዲስከቨር ለማድረግ ጄጄ ቶምሰን የተጠቀመበት ነው። ሲ ኦይል ድሮፕ ኤክስፐሪመንት ልክ ነው። ቻርጅ ኦፍ ኤሌክትሮንን ለማግኘት ሮበርት ሚልካን የተጠቀመበት ነው። ዲ ደግሞ ጎልድ ፎይል ኤክስፐሪመንት፣ ይሄ ደግሞ ኤክስፐሪመንት ኤርነስት ራዘርፎርድ ኒውክለስን ዲስከቨር ለማድረግ የተጠቀመበት ነው። ሶ መልሳችን የሚሆነው ሲ ኦይል ድሮፕ ኤክስፐሪመንት ነው። ወደ አምስተኛው ጥያቄ ስንገባ አምስተኛው ጥያቄያችን የሚለው ምንድን ነው? what is the approximate mass of proton compared to the electron ከኤሌክትሮን አንጻር ኮምፔርድ ስናደርገው ከኤሌክትሮን አንጻር ፕሮቶን ኮምፔርድ ስናደርገው የፕሮቶን ማሱ አፕሮክሲሜትሊ ስንት ነው የሚለን። ኤ much smaller፣ ቢ much larger፣ ሲ approximately equal፣ ዲ much smaller። መልሳችን የሚሆነው much bigger ነው። ምክንያቱም ፕሮቶን has mass of about አንድ አተም ማስ ዩኒት የሚሆን ማስ አለው። ይህም በምናይበት ጊዜ ያ ማለት የአንድ ፕሮቶን 1836 ጊዜ ከኤሌክትሮን ማስ ይበልጣል ማለት ነው። ስለዚህ መልሳችን የሚሆነው ቢ much larger ይሆናል ማለት ነው። ወደ ስድስተኛው ጥያቄ ስንገባ before the discovery of proton the atom was thought to be A primarily positive charge, B primarily negative charge, C a uniform mixture of positive and negative charge, D composed only electron። መጀመሪያ ፕሮቶን ዲስከቨሪ ከመደረጉ በፊት አተም ምን አይነት ቻርጅ አለው ተብሎ ይታመን ነበረ or ይታሰብ ነበረ ነው የሚለው ጥያቄያችን። መልሳችን የሚሆነው ሲ a uniform mixture of positive and negative charge ተብሎ ነበር የሚታሰበው። ፖዚቲቭም ኔጌቲቭም ቻርጅ አለ ብሎ ነበር የሚታሰበው። ይሄ ደግሞ በማን ምክንያት ነው? በቶምሰን ሞዴል። ምክንያቱም ቶምሰን ሞዴል ጄጄ ቶምሰን ምን ነበር ያለው? ፕላን በዲንግ ሞዴል ብለን ነው አይደል የምናውቀው። ልክ እንደ ሀብሀብ ፍሬዎች ኤሌክትሮኖች ጥቅጥቅ ብለው ነው ያሉት በአተም ውስጥ ብሎ ነበረ። ሶ ከዛ ተነስተው ፖዚቲቭ እና ኔጌቲቭ ቻርጅ አለው ሚክስቸር ነው ብሎ ያስቡ ነበር ማለት ነው። ሶ መልሳችን ሲ ይሆናል። ሰባተኛ ጥያቄ atoms of the same element which has the same number of proton but different number of neutron as A nucleus, B atomic number, C isotopes, D atomic mass። A nucleus የምንለው በኤርነስት ራዘርፎርድ በጎልድ ፎይል ኤክስፐሪመንት አማካኝነት ዲስከቨሪ የተደረገ ፓርቲክል ነው። ይሄ ፓርቲክልም አተም ውስጥ ሴንትራል ላይ የሚገኝ ነው። ስሞል ፖዚቲቭ እና ዴንስ የሆነ ፓርቲክል ነው። ቢ አቶሚክ ነምበር የምንለው ደግሞ በፕሮቶን አማውንት ዲፔንድ የሚሆን ነው። ሶ ቢ አይሆንም። ሲን በምናይበት ጊዜ አይዞቶፕስ፣ አይዞሚን ሴም ነው አይደለ? ስለዚህ አይዞቶፕስ የምንላቸው ሴም የሆነ ኬሚካል ፕሮፐርቲ ይኖራቸዋል፣ ነገር ግን የተለያየ ፊዚካል ፕሮፐርቲ ይኖራቸዋል። አት ሴም ታይም ደግሞ ኒውትሮን ነምበራቸው አንዱ ኤሌመንት ከአንዱ ኤሌመንት የሚለየው በአቶሚክ በማስ ነምበሩ ነው አይደለም? ይሄ ማስ ነምበር ደግሞ በማንና በማን ዲፔንድ ስለሚሆነው በፕሮቶን እና በኒውትሮን። ፕሮቶኖቹ አሁን ለምሳሌ
ሃይድሮጅንም ካርበን አይዞቶፕ አሏቸው አይደለ? እነዚህ አይዞቶፖች እኮ ያላቸው የፕሮቶን መጠን አንድ አይነት ነው። ነገር ግን የሚለየው በምንድነው? ባላቸው የኒውትሮን መጠን ነው። ሶ ሲ አይዞቶፕስ ይሆናል። ዲ አቶሚክ ማስ የምንለው ደግሞ አቬሬጅ ነው። ይሄ አቬሬጅ ደግሞ አይዞቶፖችንም ያጠቃላል። ለምሳሌ ክሎሪን 2 አይዞቶፕ አለው አይደለ? ሶ የእነሱን አቬሬጅ ወስደን ነው 35.5 የሚለውን ማስ ነንበራቸውን ያገኘነው ማለት ነው። ስለዚህ ይሄ አቶሚክ ማስ አቬሬጅ ነው። ሶ መልሳችን የሚሆነው ከዚህ ዴፊኒሽን ጋር በደንብ ፊት የሚያደርግልን አይዞቶፕስ ነው። ሲ ይሆናል መልሳችን ማለት ነው። 8ኛ ጥያቄ ኤቭሪ ኬሚካል ኮምፓውንድ ኮንቴንስ ፊክስድ ኤንድ ኮንስታንት proportion by mass of its constituent element. This law: A. Laws of definite proportion, B. Laws of conservation of mass, C. Laws of multiple proportion, D. Fundamental laws of chemical reaction. ይህንን በምናይበት ጊዜ መልሳችን የሚሆነው ኤ ሎስ ኦፍ ዴፋይናይት ፕሮፖርሽን ነው። ሌሎቹን በምናይበት ጊዜ ቢ ሎስ ኦፍ ኮንዘርቬሽን ኦፍ ማስ፣ ይሄ ማስ ናይዘር ክሬትድ ኖር ዲስትሮይድ የሚለውን ነው። ለምሳሌ አንድን እንጨት ብታቃጥሉት እና የተቃጠለው አመዱ የሚኖራቸው ማስ አንድ አይነት ነው እንደማለት ነው። ይሄ ምንድነው የሚሆነው? በክሎዝድ ሪያክሽን ጊዜ ነው። ሌላኛው ሲ ሎስ ኦፍ መልቲፕል ፕሮፖርሽን የምንለው አንድ አይነት የሆኑ ኤሌመንቶች በሴም ሆል ነምበር ነው ሪያክሽን የሚያካሂዱት ነው የሚለው። ሶ መልሳችን የሚሆነው ኤ ሎስ ኦፍ ዴፋይናይት ፕሮፖርሽን ይሆናል። ወደ 9ኛው ጥያቄ ስንሄድ which one of the following is not properties of cathode ray? እንግዲህ ካቶድ ሬይን ማን ነበረ ዲስከቨር ያደረገው? ካቶድ ሬይን ተጠቅሞ ኤሌክትሮን ዲስከቨር ያደረገው ጄጄ ቶምሰን ነበር አይደለ? ሶ ከዛ በኋላ ይሄ ካቶድ ሬይ ዲስከቨር ከተደረገ በኋላ ምን ምን አይነት አሰምሽኖች ነበሩ? ሶ ከነዚህ አሰምሽኖች መካከል ደግሞ የትኛው ነው ልክ ያልሆነው ነው የሚለው። ስለዚህ ኤ ካቶድ ሬይ ትራቨልስ ኢን ስትሬት ላይን። አዎ ካቶድ ሬይ ትራቭል የሚያደርገው በስትሬት ላይን ነው። ያ ማለት ካቶድ ሬይ በሚያርፍበት ጊዜ ጨረሩ በሚያርፍበት ቦታ ላይ መሀል ላይ የሆነ እቃ ሲያስቀምጡ ሻዶ ፈጠረ፣ ጥላ ነገር። ያ ማለት ስትሬት ላይን ላይ ይሄዳል ብለው ፕሩቭ አደረጉ። ሲቀጥል ደግሞ ካቶድ ሬይ ኮንሲስትድ ኦፍ ማቴሪያል ፓርቲክል፣ ይህም ያው ኤሌክትሮን ስለሆነ ካቶድ ሬይ ውስጥ ያለው ይሄ ካቶድ ሬይ ደግሞ ለማቴሪያሎች አዘ ኮንስትትድ ሆኖ ያገለግላል። ሲ ካቶድ ሬይ አር ፖዚቲቭሊ ቻርጅድ አይደሉም፣ ፖዚቲቭሊ ቻርጅድ አይደሉም። ምክንያቱም ፖዚቲቭሊ ቻርጅ እንዳልሆኑ ቼክ ያደረጉበት ምንድን ነው? የተለያዩ ኤሌክትሪክ ፊልድን እና ማግኔቲክ ፊልድን በሚያደርጉበት ጊዜ ወደ ተቃራኒው አቅጣጫ ዲፍሌክት ያደርጉ ነበር። ያ ማለት ኤሌክትሮን ይህ ካቶድ ሬይ ኔጌቲቭ የሆኑ ቻርጅ ነው አይደለ? ስለዚህ ወደ ፖዚቲቭ ቻርጅ በሚሄድበት ጊዜ ዲፍሌክት ያደርግ ነበረ። ሶ መልሳችን ሲ ይሆናል ማለት ነው። ልክ ያልሆነው ዲስ they are deflect in electric and magnetic field ዲፍሌክት ያደርጋሉ። ሶ መልሳችን ሲ ካቶድ ሬይ አር ፖዚቲቭሊ ቻርጅ የሚለው ልክ አይሆንም ማለት ነው። ወደ 10ኛው ጥያቄ ስንገባ which of the following statement is true regarding atomic number and mass number? ስለ ማስ ነምበር እና ስለ አቶሚክ ነምበር ትክክል የሆነው የትኛው ነው ነው የሚለን። ኤ አቶሚክ ነምበር ኢዝ ኦልዌይስ ግሬተር ዛን ማስ ነምበር፣ ይሄ በፍጹም የማይሆን ነገር ነው። ቢ ማስ ነምበር ኢዝ ኦልዌይስ ግሬተር ዛን አቶሚክ ነምበር ፎር አተምስ ዊዝን ኒውትሮንስ፣ ይሄ ማስ ነምበር ሁሌም ከአቶሚክ ነምበር ይበልጣል ነው የሚለው። ያ ደግሞ ምን ሲሆን ነው? አተሞች ውስጥ ኒውትሮን ካለ። አዎ ይሄ ይሆናል። ምክንያቱም ሁለቱም ማስ ነምበርም አቶሚክ ነምበርም በውስጣቸው ፕሮቶን አለ አይደለ? ነገር ግን አንዱ ከአንዱ እንዲበልጥ የሚያደርገው ምንድን ነው? ማስ ነምበር ኒውትሮን በውስጡ ስላለ ነው። ሲ አቶሚክ ነምበር ኤንድ ማስ ነምበር አር ኦልዌይስ ኢኳል፣ ሁሌም ኢኩል አይሆኑም። ምክንያቱም ማስ ነምበር በውስጡ ምን አለ? ኒውትሮን አለ። ነገር ግን ኒውትሮን ከሌለ ማስ ነምበር ውስጥ ሁለቱም ፕሮቶን ስላላቸው እኩል መሆን ይችላሉ፣ ግን ኦልዌይስ አይደለም። እሱም ፎልስ ያደርግብናል። ዲ አቶሚክ ነምበር ኤንድ ማስ ነምበር አር ኢንዲፔንደንት ኦፍ ነምበር ኦፍ ፕሮቶን፣ እነዚህ ማስ ነምበር እና አቶሚክ ነምበር በፕሮቶን ላይ ዲፔንድ አይሆኑም ነው የሚለው። እሱ መልሳችን ፎልስ ነው የሚያደርገው። ምክንያቱም ሁለቱም አቶሚክ ነምበርም ማስ ነምበርም በውስጣቸው ፕሮቶን አለ። ልዩነት የሚፈጥረው በውስጡ ማስ ነምበር ኒውትሮን ስላለው ነው። ሶ ለዚህ ጥያቄ መልሳችን ትክክለኛ መልስ የሚሆነው ቢ ነው። ማስ ነምበር ኢዝ ኦልዌይስ
ግሬተር ዛን አቶሚክ ነምበር የሚለው ማለት ነው። ምክንያቱም በውስጡ ኒውትሮን ስላለ። ሌላኛው 11ኛው ጥያቄ who was proposed the plumbeting model of the atom? ስለ ፕላምበሪንግ ሞዴል የሚባለውን የአተም ሞዴል ፕሮፖዝ ያደረገው ወይም ደግሞ ዲስከቨር ያደረገው ማን ነው ነው የሚለው ኤ ራዘርፎርድ ሞዴል፣ ቢ ጆን ዳልተን፣ ሲ ኔልስ ቦር፣ ዲ ጄጄ ቶምሰን። መልሳችን ጄጄ ቶምሰን ነው የሚሆነው። ሌሎቹን በምናይበት ጊዜ ግን ራዘርፎርድ የሚለው ስለ ራዘርፎርድ ዲስከቨር ያደረገው አተሞች በኤሌክትሮኖች በአተም ዙሪያ ያ ማለት በሴንትራል አተሙ ልክ እንደ ሶላር ሲስተም ኦርቢት ያደርጋሉ ነው የሚለው። ሶላር ሲስተም በሚባል ይታወቃል ሞዴሉ። ጆን ዳልተን ደግሞ ቢላር ቦል የሚለውን ሞዴል ነው እንትን ዲስከቨር ያደረገው። ኒልሰን ቦር ደግሞ ስለ ኦርቢትስ ነው ያጠናው። ጄጄ ቶምሰን ያው ትክክለኛ መልሳችን የሚሆነው ዲ ጄጄ ቶምሰን ነው የሚሆነው ማለት ነው። 12ኛ ጥያቄ in the Rutherford experiment, the observation that a small percentage of alpha particles were deflected at a large angle indicates the presence of A. diffuse negative charge through the atom, B. a small dense positively charged nucleus, C. evenly distributed electrons, D. primarily empty space with the atom. ይህ የሚለው እንግዲህ ራዘርፎርድ ኒውክለስን ሲያገኝ ምን አይነት ኤክስፐሪመንት ተጠቅሞ ነው? ጎልድ ፎይል ኤክስፐሪመንት አይደለ? ይህ ጎልድ ፎይል ኤክስፐሪመንት የተጠቀመው የሶርስ ኦፍ ኢነርጂ አልፋ ፓርቲክል ነበረ እና ይሄ አልፋ ፓርቲክል ደግሞ ፖዚቲቭሊ ቻርጅድ ነው አይደለም? እና ይህን አልፋ ፓርቲክል ወደ አተሙ ሴንትራሉ ጋር እንትን ኢሚት በሚያደርግበት ጊዜ አንዳንዶቹ ቀጥታ ያልፋሉ፣ አንዳንዶቹ ግን ጫፉን ሲነኩት ዲፍሌክት ያደርጋሉ በላርጅ አማውንት፣ አንዳንዶቹ ደግሞ መሀል ለመሀል ሲገቡ ባውንስ አድርገው ይመለሳሉ። እና ይሄ ምን መኖሩን ነው ኢንዲኬት የሚያደርግልን ነው የሚለው ጥያቄ። ከዛ መጨረሻ ላይ ኤርነስት ራዘርፎርድ እንደዚህ ካየ በኋላ ምንድን ነው አለ፣ በውስጡ እነዚህ አልፋ ፓርቲክል ፖዚቲቭ ነው ብለናል አይደለ? ሶ መሀል ላይ ሙሉ ለሙሉ መመለሱ ምንድን ነው በውስጡ ፖዚቲቭ የሆነ ቻርጅ ዴንስ የሆነ ስሞል ፓርቲክል አለ አለ። ምክንያቱም ሴም ሳይኖች ነው አደለ ሪፔል ኢች አዘር የሚያደርጉ። ስለዚህ ኒውክለሱም ፖዚቲቭ ቻርጅ ነው ብሎ ዲሳይድ ለማድረግ ቻለ ማለት ነው። ያ ማለት ፖዚቲቭ ስለሆኑ ነው አደለም ሙሉ ለሙሉ ባውንስ ያደረገ የነበረው። ስለዚህ በዋነኝነት ከዚህ ኤክስፐሪመንት ኮንክሉድ ያደረገው ኤርነስት ራዘርፎርድ ስሞል ዴንስ የሆነ ፖዚቲቭሊ ቻርጅ ኒውክለስ የሚባል ፓርቲክል አተም ሴንትራል ላይ ያለ የሚለውን ዲስከቨር ያደረገ ማለት ነው። በተጨማሪም የጄጄ ቶምሰንን ፕላምበሪንግ ሞዴልም ዲስፕሩቭ አድርጓል። ምክንያቱም ጄጄ ቶምሰን ያለው ምንድነው ኤሌክትሮኖች ጥቅጥቅ ብለው ልክ እንደ ሀባብ ፍሬ ነው የሚገኙት አተም ውስጥ ነበር ያለው። ነገር ግን ኤርነስት ራዘርፎርድ ያንን አልፋ ሬይ በሚለቅበት ጊዜ አብዛኞቹ ዝም ብለው እያለፉ ነበር እና በመሀላቸው ክፍተት ስላለ ነው ወይም ደግሞ በአተሞች ውስጥ ኤምፕቲ ስፔስ አለ የሚለውንም በዛው ኮንክሉዥን ለማድረግ ችሏል ማለት ነው። 13ኛ ጥያቄያችን እንደሚለው how many periods and groups are there respectively in the modern periodic table of the element? ምን ያህል ፔሪድ እና ምን ያህል ግሩፕ ሬስፔክቲቭሊ አለ ነው የሚለው። ይሄ እንደሚታወቀው 7 ፔሪድ እና 18 ግሩፖች አሉን። ሶ ኤ 7 and 8፣ ቢ 80 and 7፣ ሲ 10 and 8፣ ዲ 7 and 80 ሪስፔክቲቭሊ ስለሚል 7 ፔሪዶች እና 8 ግሩፖች አሉ። ሶ መልሳችን ዲ ይሆናል። 14 The modern periodic table is arranged primarily in order of increasing A. atomic mass፣ B. atomic number፣ C. number of neutron፣ D. number of electron in the outer shell። So አሁን ሞደርን periodic table አሬንጅ የተደረገው በምንድን ነው? በአቶሚክ ነምበር ነው። ሶ ኢንክሪዚንግ ኦፍ
አቶሚክ ነምበር ነው። ሶ መልሳችን ቢ ይሆናል። 15 a large atomic size is generally associated with which one of the following? A. High ionization energy, B. High electronegativity, C. Low ionization energy, D. High electroaffinity. ሶ የመጀመሪያውን በምናይበት ጊዜ ሃይ አዮናይዜሽን ኢነርጂ ነው። ሶ ላርጅ አቶሚክ ሳይዝ ያላቸው የሚኖራቸው ሎ አዮናይዜሽን ኢነርጂ ነው። ምክንያቱም ሃይ አዮናይዜሽን ኢነርጂ ማለት ቶሎ ወደ ሴንትራል አተሙ ኤሌክትሮን አውተር ሞስት ሼሉን ይስበዋል ማለት ነው። ግን አይደለም ያለው ኤነርጂ እየራቀ ይመጣል። ምክንያቱም አቶሚክ ሳይዙ በሰፋ ቁጥር የኤሌክትሮኑ አውተር ሞስት ሼል ከሴንትራሉ እየራቀ ነው የሚመጣው። ወደ ሴንትራሉ አትራክት ከመደረግ ይልቅ ኢዝሊ ሪሙቭ ማድረግ ይቀላቸዋል። ኤ አይሆንም። ቢ ሃይ ኤሌክትሮኔጋቲቪቲ ሃይ ኤሌክትሮኔጋቲቪቲ ነው የሚለን። ሃይ ኤሌክትሮኔጋቲቪቲ ደግሞ አይሆንም። ምክንያቱም ላርጅ አተምስ አትራክት ኤሌክትሮን ለስ ስትሮንግሊ ነው። ምክንያቱም እነዚህ ሳይዛቸው ከፍ ባለ ቁጥር ኤሌክትሮንን ወደ ራሳቸው ወደ ሴንትራል አተሙ የመሳብ አቅሙ እየቀነሰ ነው የሚመጣው። ስለዚህ ሎ ኤሌክትሮኔጋቲቪቲ ነው እንጂ ሃይ ኤሌክትሮኔጋቲቪቲ አይሆንም። ሲን በምናይበት ጊዜ ሎ አዮናይዜሽን ኤነርጂ። ምክንያቱም ትልቅ አተሚክ ሳይዝ ያላቸው አውተር ሞስት ኤሌክትሮናቸው እየራቀ ነው የሚመጣው ከኒውክለሱ ማለት ነው። ስለዚህ በቀላሉ ኢዝሊ ሪሙቭ ይደረጋሉ። ሎ አዮናይዜሽን ኤነርጂ ነው የሚኖራቸው። ሲ ልክ ነው። ዲን በምናይበት ጊዜ ሃይ ኤሌክትሮን አፊኒቲ። ኤሌክትሮን አፊኒቲ ማለት ኤሌክትሮን ላቨርስ ናቸው አይደለ? ስለዚህ እነዚህ ላርጅ አቶሚክ ሳይዝ ያላቸው የሚኖራቸው ኤሌክትሮን አፊኒቲ ሎ ነው። ምክንያቱም ኤሌክትሮንን ወደ እነሱ አትራክት የማድረግ አቅማቸው ስለሚቀንስ በቀላሉ ኢዝሊ ሪሙቭ ማድረግ ነው የሚመርጡት። ሎ ነው የሚሆነው። መልሳችን ሲ ሎ አዮናይዜሽን ኤነርጂ ነው። ስለዚህ ከዚህ በዋነኝነት ማወቅ ያለብን ላርጅ አቶሚክ ሳይዝ ካለ ሎ አዮናይዜሽን ኤነርጂ፣ ሎ ኤሌክትሮን አፊኒቲ፣ ሎ ኤሌክትሮኔጋቲቪቲ ይኖረዋል ማለት ነው። ወደ 16ኛው ጥያቄ ስንሄድ which group of element has the least exothermic electron affinity even positive values? የትኛው ነው the least electron affinity ያለው ግሩፕ ይላል። ኤ አልካሊ ሜታልስ፣ ቢ ኖብል ጋስስ፣ ሲ ቻሎጅን፣ ዲ ሃሎጀንስ። እነዚህ እያንዳንዱ በምናይበት ጊዜ አልካሊ ሜታልስ የምንላቸው they can gain ኤሌክትሮን ነገር ግን ሊስት የሆነ ኤግዞተርሚክ አላቸው። ይሄ ሊስት ኤግዞተርሚክ ኤሌክትሮን አፊኒቲ ነው የሚለው። ሌላኛው ደግሞ ቢ ኖብል ጋዝ። ኖብል ጋዝ ምክንያቱም they have full ቫላንስ ሼል አላቸው። ስለዚህ ጌንም ሉዝም አያደርጉም። ኤሌክትሮን አፊኒታቸውም ዜሮ ነው የሚሆነው። ስለዚህ which group of has the least exothermic ኤግዞተርሚካችሁ the least የሆነና ሊስት የሆነ ኤሌክትሮን አፊኒቲ ያላቸው ነው የሚለው ጥያቄያችን። ሲም በምናይበት ጊዜ ቻሎጅንስ ናቸው። እነዚህ ምንድን ናቸው? ሬድሊ ጌን ኤሌክትሮንን ጌን ያደርጋሉ። ያ ማለት ኤግዞተርሚክ ናቸው። ሃሎጅንን በምናይበት ጊዜ ዲ ሃቭ ሞስት ኤግዞተርሚክ ኤሌክትሮን አፊኒቲስ አላቸው። መልሳችን ልክ የሚሆነው ኖብል ጋዝ ነው። ኖብል ጋዞች ናቸው ዝቅተኛ የሆነ ኤግዞተርሚክ እንዲሁም ደግሞ ኤሌክትሮን አፊኒቲ ያላቸው ማለት ነው። ወደ 17ኛው ጥያቄ ስንገባ which one of the following is true regarding to formation of ionic bond? ionic bond formation በተያያዘ የትኛው ነው ልክ የሆነው ቾይስ ነው የሚለው። ኤ ionic bond is formed between non metals። ionic ቦንዶች ፎርም የሚደረጉት በምንድን ነው? በሜታል እና በነን ሜታል አይደለም። ምክንያቱም ትራንስፈር ኦፍ ኤሌክትሮን ስለሆነ። ኤ አይሆንም። ቢ ionic bond is formed between elements with low ionization energy and high electron affinity። ionic bond ፎርም የሚደረገው በሎ አዮናይዜሽን ኤነርጂ። ሎ አዮናይዜሽን ኤነርጂ ማለት በቀላሉ ኤሌክትሮንን ሉዝ የሚያደርጉ ማለት ነው፣ በቀላሉ የሚሰጡ። እንዲሁም ደግሞ ሃይ ኤሌክትሮን አፊኒቲ ማለት ኤሌክትሮንስ ላቨርስ ናቸው። እነዚህ ደግሞ
በኤሌክትሮንን በቀላሉ ጌን በሚያደርጉ ኤሌመንቶች መካከል የሚካሄድ ኮምባይኔሽን ነው ይላል። ያ ማለት በቀላሉ የሚሰጥና በቀላሉ የሚቀበል እንደማለት ነው። ስለዚህ መልሳችን ቢ ይሆናል። ቢ ትክክል ነው። ሌሎችን እኔ ሲ አዮኒክ ቦንድስ ፎርምድ ባይ ሙቹዋል አትራክሽን ኦፍ ኤሌክትሮን ቢትዊን ቦንድድ። ይሄ በሙቹዋል አትራክሽን አይሆንም። ምክንያቱም እነዚህ ሙቹዋል አትራክሽን የሚያደርጉት ኮቫለንት ቦንድ ናቸው፣ ናት አዮኒክ ቦንድ። ዲ አዮኒክ ቦንድስ ፎርምድ ቢትዊን ኤሌመንትስ ዊዝ ሃይ አዮናይዜሽን ኤነርጂ ኤንድ ሃይ ኤሌክትሮን አፊኒቲ። ይሄ አይሆንም። ስለዚህ መልሳችን የሚሆነው ቢ ይሆናል ማለት ነው። 18ኛው ጥያቄ which of the following ionic compound has high lattice energy? ሃይ ላቲስ ኢነርጂ ያለው ኮምፓውንድ የትኛው ነው ነው የሚለን። በመጀመሪያ ላቲስ ኢነርጂ ምንድን ነው የሚለውን ነገር ስንመልስ ላቲስ ኢነርጂ ማለት is the energy released when gaseous ions combine to form one mole of anion solid። የአንድን ሞል ኦፍ አዮን ሶሊድ ፎርም ለማድረግ እነዚህ ጋዥስ አዮኖች ኮምባይን በሚያደርጉበት ጊዜ የሚለቁት የኢነርጂ አይነት ነው። ስለዚህ በዚህ ጊዜ ሃይላትስ ኢነርጂ አለ ማለት ስሞል የሆነ አዮኖች አሉ፣ ሃይ ቻርጅ አለ፣ እንዲሁም ደግሞ ስትሮንግ የሆነ አትራክሽን አለ ማለት ነው። ስለዚህ በዚህ መሰረት ኤ ሊቲየም ክሎራይድ አለ፣ ቢ ሊቲየም አዮዳይድ አለ፣ ሲ ሊቲየም ብሮማይድ አለ፣ ዲ ሊቲየም ፍሎራይድ አለ። ሶ መልሳችን የሚሆነው ዲ ሊቲየም ፍሎራይድ ነው። ምክንያቱም ፍሎሪን ስሞለስት የሆነ አናየን አለው። ስሞል ሳይዝም ስላለው ኤሌክትሮን አትራክሽኑ ከሌሎቹ አንጻር በጣም ሀይ ነው። ምክንያቱም ሃይላትስ ኢነርጂ አለ ካለ ምን ብለናል? ስትሮንግ የሆነ አትራክሽን አለ፣ ሀይ የሆነ ኢነርጂ አለ፣ ስሞል የሆነ አዮኖች አሉ ብለናል። ነገር ግን ሌሎቹን በምሳሌ አሁን ሊቲየም ክሎራይድ በምናይበት ጊዜ ዊክ የሆነ አትራክሽን ነው ያለው። ሊቲየም አዮዳይድን በምናይበት ጊዜ ደግሞ ሎስት አትራክሽን ነው ያለው። በተጨማሪም ሊቲየም ብሮማይድን በምናይበት ጊዜ ብሮሚን ሊቲየም ብሮማይድን በምናይበት ጊዜ እሱም ሎ የሆነ አትራክሽን አለ። ሶ መልሳችን የሚሆነው ዲ ሊቲየም ፍሎራይድ ነው። 19ኛው ጥያቄ one of the following ionic compound does not obey octet rule። ኦክቴት ሩልን የማያሟላው ወይም ደግሞ ኤክሴፕሽናል የሆኑ አሁን ለምሳሌ ከ8 በታችም ሆኖ ከ8ም በላይ የሆነው ይሄ ፉል የሚለውን እያሟሉ አሉ አይደለ? ስለዚህ ከነሱ ኦክቴት ሩልን ያላሟሉ የትኞቹ ናቸው ነው የሚለን። ሶ ምርጫዎቹ እነዚህ ናቸው። ቤሪሊየም ክሎራይድ አለ፣ ካልሽየም ክሎራይድ አለ፣ ማግኔዥየም ኦክሳይድ አለ፣ እንዲሁም በተጨማሪ ማግኔዥየም ዳይ ናይትሬት አለ። ሶ ከእነዚህ ውስጥ መልሳችን የሚሆነው ቤሪሊየም ክሎራይድ ነው። ምክንያቱም ቤሪሊየም ሴንትራል አተሙ ላይ 4 ኤሌክትሮኖች አሉት። ስለዚህ ኤሌክትሮን ዴፊሽንሲ ነው። ያ ማለት ኤሌክትሮን እጥረት አለበት። ካልሽየም ክሎራይድን በምናይበት ጊዜ ካልሽየም ኤንድ ክሎሪን ቦዝ አቺቭ ኖብል ጋዝ ኮንፊግሬሽን አቺቭ ያደርጋሉ። ሲም ማግኔዥየም ኦክሳይድ ኖብል ጋዝን ኦክቴት ሩልን ኦቤይ ያደርጋሉ። ዲም በምናይበትም ጊዜ ማግኔዥየም ዳይናይትሬትን እንዲሁ ስቴብል ኮንፊግሬሽን አላቸው። ስለዚህ መልሳችን የሚሆነው ኤ ቤሪሊየም ክሎራይድ ነው ማለት ነው። የመጨረሻው ጥያቄ the type of chemical bonds formed between non-metal is A covalent bond, B metallic bond, C ionic bond and D hydrogen bond። በሁለት ነን ሜታሎች መካከል የሚካሄድ የኬሚካል ቦንድ አይነት ምን ይባላል ነው? ኮቫለንት ቦንድ ነው የሚሆነው መልሳችን። ስለዚህ ሌሎቹን በምናይበት ጊዜ ሜታሊክ ቦንድ የሚፈጠረው በዲሎካላይዝድ ወይም ደግሞ ፍሪ ኤሌክትሮንስ አማካኝነት ነው። አዮኒክ ቦንድ የሚፈጠረው ደግሞ ቅድም ከሌሎቹን ጥያቄ ስንሰራ እንዳየ ነው ትራንስፈር ኦፍ ኤሌክትሮን ነው። አንዱ ኤሌክትሮን ይሰጣል፣ አንዱ ይቀበላል። ያ ማለት በሜታል እና በነን ሜታል መካከል የሚሆን ሪያክሽን ነው ማለት ነው። ይሄ ሃይድሮጅን የምንላቸው ደግሞ ከፎን የሚባሉ ፍሎሪን፣ ኦክሲጅን እና ናይትሮጅን ከሚባሉ ኤሌመንቶች ጋር ኮምባይን የሚደረገው የቦንድ አይነት ነው። ሶ መልሳችን ኮቫለንት ቦንድ ይሆናል። አይሆፕ ቪዲዮን እንደወደዳችሁ ተስፋ አደርጋለሁ። ማንኛውንም ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ልጽፉልን ትችላላችሁ።
ቀጣይ በቀጣይ ቪዲዮ እስከምንገናኝ ድረስ ባይ